ወዴት? ምን ጎደለ? ምን ልጨምር? አንቺ አሁን እኮ ልጅ ሚስት ነሽ። ከኛ ጋር ቁጭ ብለሽ ትበያለሽ። ደስ ይለኝ ነበረ፣ ግን አሁን ነው የበላሁት። ማለቴ አላሰኘኝም። ይሄኔ እኮ ጠዋት የበላሽው ነው በልተሻል። ነጭ ጤፍ የለም? ወዴት? ሳህን ላመጣ። በአንድ ብሉ እንጂ ምንድን ነው ደግሞ? እኔን ተወኝና እሷን አጉርሳት። ጉረሽ እንጂ እኔ ባልኖር ኖሮ የተጎራረሳችሁ አይደል የምትበሉት? ልታሳንቃት ነው እንዴ? አሳንሳ ጉርሳት። ይሄን ደግሞ ምን ማስተምር? አዎ የአራስ ልጅ ጭንቅላት አስመሰልከው እኮ። ይሄንም ደግሞ እኔ ላስተምር? ሄሎ ቆንጂት፣ እንዴት ነሽ? የት? እናንተ ቤት? ወይ እናቴ አልመጣም። አረ ተረጋጊ፣ እኔ ምንም አልሆንኩም። አዎ እንትን በእናትሽ አሁን ስራ ረፍዶብኝ እየተጣደፍኩ ነው። ስመለስ ደግሞ እነ ምሩ ጋር እሄዳለሁ። በሰላም ነው ግን የፈለግሽኝ? ለነገሩ ሮሚዮ እያለ ምን ትሆኛለሽ? ስሚኝ፣ ወይ ለምን ምሩ ጋር መጪኝ? አዎ ነይ፣ እንደዛ ይሻላል። በቃ እሺ፣ ባይ። ወይኔ ጉዴ ሰዓቱ። በቃ ይሄ ሰውዬ ዛሬ በቦርጩ እየገፋ ነው ከቢሮ የሚያስወጣኝ። የ3 ሰዓት ቀርቦ ሲገርመኝ ብለሽ 4 ሰዓት ላይ መጣሽ። ትሰሚኛለሽ? ዳዳ ከመሆኑ በፊት በጊዜ ይቀልድ ነበር። እንግዲህ አሁን ምን ሆኜ ነው የምለው? እሺ ታክሲ አጥቼኝ ደግሞ ይሬድ ይከፍላል። እሺ ጎረቤት ተደባደቡ ልበል? ደግሞ ምን አገባሽ ወሬኛ ቢለኝስ? ለማንኛውም እየሄድኩ አስብበታለሁ። የምሬን እኮ ነው። ልክ ስገባ ከጽዳት ሰራተኛ እስከ ጸሐፊዋ ድረስ የህሊና ጸሎት አደረጉልኝ። እንጂ አንቺ ሲጀመር እስከዛ ሰዓት ድረስ ምን ታደርጊያለሽ? አውቃለሁ። ሀብታሙ ነው ያስቆየኝ። ሀብታሙ ማን ነው? አረቀስ እንቅልፌ ነው። ያው ብተኛ እንቅልፌ ላልቅ ስላለኝ ሀብታሙ ብዬ ስም አወጣሁለት። እንደው ምን ይሻልሻል? ባለፈው አልጋሽን ወደ ሬለሽ ስትያት ሰማሁሽ። አሁን ደግሞ ሀብታሙ እና አልጌን የሚያክልማ ምንም የለም። ስሚኝማ መኩሪያንስ ታውቂዋለሽ? ኧረ አላውቀውም። እሱ ደግሞ የትኛው ዕቃ ነው? እናንተ ከቤት ይወጡ እንጂ። ሶፋው እኮ ነው መኩሪያዬ። ምን መኩሪያዬ? ማንስ ብሎ? ቆይ ለምን አልሽው? ሶፋው እኮ እህቴ ስትሄድ የነበረ ነው እና ማንም ብዙም አልጠቀምበትም። ገባው አልጋዬ ላይ ነው። ከዛ አንቺ የእብዶች አለቃ የሆንሽ ልጅ መኩሪያዬ አልሽው። በትክክል ተመልሷል። በቃ ለእኛ ቤት ዕቃም ስም ካለሽ ችግር የለውም። እስቲ አሁን ከነገርኳችሁ ነገርና ያው ቤቴን ከበረበራችሁ አይቀር እስቲ ማናየህን ገምቱ። ፍሪጅሽስ? አረ እኔ ምን አውቃለሁኝ? ምን ሊያደርግላት ያን የሚያህል ፍሪጅ እንደገዛች አላውቅም። ይልቅ አታረሳሱኝ እሺ። ማናየ ኪስንሽ ነው? አረ ነቆራ አሰሪበትም ነው ቅኔው። አረ እንደዛ ሳይሆን አይ ልክ ነሽ እኮ አንዳንዴ ይገባለሁ። እሺ ንገሪኝ። የልብስ ሳጥንሽ ነው እንዴ? እንዴት ነው እሱም አላየው። አላሙዲን አይደለው በየቀኑ አልገዛው እና እሱ ስም የለው? አረ አለው። የማነህ